መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ የሚል ምክር ነው ከፋዘር የተቀበልኩት። ምንድነው እሱ ሲመክረኝ የመከረኝ ስራ እሺ ማለት በኋላ ትቸገራለህ፣ በኋላ እንዳትቸገር በኋላ ፈገግ እንድትል አሁን መስራትን አትጥላው ስራ የሚል ነው። እዛ እኔ ጨመቅ አደረኩትና መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ። በቃ አለቀ ማለት ሰዎች ሲጨፍሩ አንተ ጸሎት አድርግ፣ ሰዎች ገንዘባቸውን ሲበትኑት አንተ ሴቭ አድርግ። ሰዎች ገንዘባቸውን መበተን ሲያቆሙ አንተ ቆጥብ። ሶሳይቲው የሚያደርገውን ነገር በተቻለ መጠን ተቃራኒ ለመሆን ሞክር። ይሄ ነው እኔ ትልቅ አድቫይስ ያገኘሁት። በቃ ከአእምሮዬ ላይ ሁሌ ያለች አጠፋም ፋዘር አውጭ ብሎኛል። የሚገርም ነው እላለሁኝና ሶል አባውት ታይሚንግ ላልከው ደግሞ በትዕግስት የምትለዋን ነገር ነው በደንብ ልትነግረኝ የፈለግከው። ምንም ጥያቄ የለው። ልፋ ውጣ ውረድ ብዙ አውርተናል። በዚህ ሁሉ መሃል ውስጥ ህይወት ኳስ አይደለም።